ወልድ እግዚአብሔር መንፈስ ቅዱስ በተለይ በመድኃኒታችን በኢየሱስ ክርስቶስ አምላክነት አባትነት ከሦስቱ አካል አንዱ አካል በሆነው በተለየ አካሉ እግዚአብሔር እርሱን ልኮልን ይህንን ጨለማ ከሕይወታችን አስወግዶልናል። ስለዚህ እኛም በዚህ ብርሃን እንድንኖር እግዚአብሔር አምላክ ሁላችንም ይርዳል። የተከበሩ ሊቀ ካህናት ተስፋዬ እንዲሁም የተከበሩ ቆሞስ አባ ዳንኤል፣ የተከበራችሁ ምእመናት፣ ዘማሪያን ሁላችሁም በክርስቶስ እንደምን አላችሁ? እግዚአብሔር ይመስገን። በእውነቱ እግዚአብሔር ዛሬ ለብርሃነ ዕርገቱ በሰላም እንዲሁ ለብርሃነ ትንሣኤው እንዳደረሰን ለብርሃነ ዕርገቱ ደግሞ በሰላም ስላደረሰን አምላካችን ስሙ የተመሰገነ ይሁን። አሜን። ኃይልን እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ ያለበት ቀን ነው ዛሬ። በጣም የሚገርም ነው። የክርስትና ሃይማኖት በማስተዋል ካየነውና በእምነት ከተከተልነው በሁሉ ነገሩ በክርስቶስ አሸናፊነት የተጠናቀቀ ነው። በእግዚአብሔር አሸናፊነት በክርስቶስ በእግዚአብሔር ፍቅር በይቅርታም ጭምር የተጠናቀቀ ነው። እኛ እዚህ ላይ ምንም ማድረግ የምንችል ፍጥረቶች አይደለንም። የኛ ድርሻ ቢኖር ምንድን ነው? የኛ ድርሻ ምንድን ነው? አምላካችን በመድኃኒታችን በጌታችን በኢየሱስ ክርስቶስ አምላክነትና አባትነት ከጥልቅ ፍቅሩ የተነሳ ቢያድነን ካዳነን ሞታችንን ከወሰደ መስቀሉ ስለ ፍቅር ከቆመ ወደ መቃብር ስለኛ ፍቅር ከወረደ በነፍሱም ወደ ሲኦል ሂዶ ሲኦልን ከማረከ እና ትንሣኤያችንን ሊያረጋግጥ በትንሣኤ ክርስቶስ መቃብር ክፈቱልኝ ድንጋይ አንከባሉልኝ ሳይል ከተነሳ የሚገርም እኮ ነው። የኛ ድርሻ ምንድን ነው? ምን ይመስላችኋል? የኛ ድርሻ ምንድን ነው? እስቲ ተናገሩ። ማመስገንና ሌላስ? የተደረገልንን ማመን። እግዚአብሔር የተመሰገነ ይሁን። እግዚአብሔር ይባርካችሁ። አሜን በለዋ። እግዚአብሔር ይባርካችሁ። እግዚአብሔር ከእናንተ ጋርና በእውነት የተደረገልንን ከማመንና ከማመስገን ውጪ ምንም የምናደርገው ነገር የለም እና ከብዙ የአዳም ውጣ ውረድ በኋላ አዳም በብዙ ነገር ደከመ። የሰው ልጅ ነፍሱን የሚጎዳበትን ሲቆፍር ነው የሚውለው። የሰው ልጅ ራሱን በመጉዳት የሚቀድመው ፍጥረት የለም። ከሰው ልጅ የሚቀድም ፍጥረት የለም። ራሱንም በመጥቀም እንደዚህ። ምክንያቱም ወገብሮ እግዚአብሔር ለአዳም እመሬተ ምድር ወነፍአ ላዕሌሁ መንፈሰ ሕይወት ወኮነ ሕያወ። እንግዲህ ከመሬት አፈር ካበጀው በኋላ ይሄ ክቡር ሰው ይሄ ታላቅ ሰው ባለፈው እንደተነጋገርነው 2 እና 3 ጠቃሚ ነገሮች ተሰጡት። በጣም የከበሩ እንደውም ከምድር ከተፈጠሩ ፍጥረታት ምንም ነገር የሚደርስበት የሌለ ጥበብ ለሰው ልጆች ተሰጡት። ለባዊነት፣ ማሰብ እና መርሳትም ጭምር ተሰጠው። ማሰብ ያለፈውን የሚመጣውንና ያለበትን እያሰበ ማስታወስ ማለት ነው። ያንን ማስታወስ ያንን ማሰብ በዚያ ማሰብ ውስጥ ጥበብንና ክፉንም በጎንም መምረጥ እንዲችል ነፃነት ተሰጠው። ክፉንም በጎንም መምረጥ እንዲችል ነፃነት ተሰጠው። የነፃነቱ ስም ደግሞ ማሰብ ይባላል፣ አእምሮ ይባላል፣ ለቦ ይባላል። ይሄንን ነው መጽሐፉ ወገብሮ በዘፍጥረት
ምዕራፍ 1 ላይ ወገብሮ እግዚአብሔር ለአዳም እመሬተ ምድር ወነፍአ ላዕሌሁ መንፈሰ ሕይወት ወኮነ ሕያወ ያለ። ሕያው ማለት ሕያው ነፍስ ማለት ነው። ሕያው ነፍስ የላቸውም ሌሎቹ ፍጥረቶች። ልብ በሉ። ምን አልኩኝ አሁን? ከመላእክት በስተቀር ሌሎች ፍጥረቶች ምን የላቸውም ብያቸዋለሁ? ሕያው ነፍስ የላቸውም። የሰው ልጅ ግን ሕያው ነፍስ አለው። ከተፈጠረ ጀምሮ ነፍሱ እስከ ዘላለም ትኖራለች ማለት። ይሄ የሚገርም ነው። ደማዊት ነፍስ አይደለችም። እንደ በሬ፣ እንደ ላም፣ እንደ እንስሳ እንደዛ አይደለችም። ለባዊት ነፍስ ናት። ሕያዊት ነፍስ ናት። ነባቢት ነፍስ ናት። አሁን እኛ የምንናገረው ነፍሳችን ከስጋችን ቢላይ መናገር እንችላለን? አንችልም። መንቀሳቀስ አንችልም። ማሰብ አንችልም። በቃ በድን ነን ማለት ነው። ሌሎቹ ፍጥረታት አሁን ቆሞ የሚሄዱ በድን ናቸው ማለት ነው። ደመ ነፍሳቸው ብቻ ስለ ምግባቸውና ስለ መጠጣቸው የምትነግራቸው ማለት ነው። እኛ ግን ከደመ ነፍስ አልፈን ምን አለን? ለባዊት፣ ሕያዊት፣ ነባቢት የምትናገር የማትሞትና የምታስተውል ነፍስ አለችን ማለት ነው። አሁን እንግዲህ ለዚህ ፍጥረት ይሄንን ነፃነት ከሰጠው በኋላ ይሄንንም የሰጠው ለሰው ልጅ ስለሚወደው ነው፣ በፍቅር ነው። ይሄን ነፃነት ከሰጠው በኋላ ሰብሰ እያይመረ ወኮነ ሰብሰ ክቡር ውእቱ እያይመረ ወኮነ ከመ እንስሳ ዘአልቦ ልብ ይላል መጽሐፉ። የሚገርም እኮ ነው። ሰው ክቡር ነበረ አለ። እንግዲህ ቅድም ክቡሩ ምንድን ነው? በምን ምክንያት ነው የተከበረ አለ? ቅድም ምን ተሰጥቶታል ከእግዚአብሔር? አልሰማችሁኝም ማለት ነው። ሕያዊት፣ ለባዊት፣ ነባቢት ምንድናት? እሷ ነፍስ ለዘላለም የምትሞት ናት። የማትሞት ናት። ልብ በሉ። ኃጢአትን ብንሰራ ነፍሳችን ትሞታለች ይባላል። የምትሞተው ወደ ቅጣት ስለምትወርድ ነው እንጂ ተደምስሳ ስለምትጠፋ አይደለም። ይህም ማሰብ አለባቸው። በኩነኔ ለዘላለም ትኖራለች ማለት ነው። እንዲህ ከመሆን ይሰውረን እግዚአብሔር። በክርስቶስ ኢየሱስ አምላካችን፣ አዳኛችን፣ ቤዛችን በሆነው በእርሱ ሞትና ትንሣኤ በመስቀሉም ብናምን ነፍሳችን ሕያው ሁና ለዘላለም እግዚአብሔርን እያመሰገነች ትኖራለች ማለት ነው። ስለዚህ እግዚአብሔር ትልቋ የነፃነት ስም ነፍስ፣ ለባዊት ነፍስ የምትባል ለሰው ልጆች ሰጠ። እዚህ ላይ ነው ችግሩ። ሰብሰ ክቡር ውእቱ የተባለ ሰው ክቡር ነው፣ ነገር ግን አላወቀበትም። ወኮነ ከመ እንስሳ ዘአልቦ ልብ ይላል። እንግዲህ አሁን ልዩነቱ እዚህ ላይ ነው። ልብ እንደሌለው እንስሳ ሆነ ይላል። አሁን በነፍሳችን ውስጥ ልብ ማለት ማስተዋል ነው። በነፍሳችን ውስጥ ለሰው ልጆች ምን አለ ማለት ነው? ቅድም እኮ ተናግሬያለሁ፣ ረሳችሁኝ። አሁን በነፍሳችን ውስጥ ምን አለ ማለት ነው? ለባዊ ማለት ማሰብ ማለት ነው። ማሰብ በምናችን ውስጥ ነው ያለው? በስጋችን ውስጥ፣ በነፍሳችን ውስጥ ነው ያለው። ምን አለ ዳዊት? አትናቴዎስም ሰብእሰ ክቡር ውእቱ ወኮነ ከመ እንስሳ ዘአልቦ ልብ ወተመሰሎሙ ይላል። እንደው ወመለክዎ አማልክት እለ ኢኮኑ አማልክተ ወመለክዎ አጋእስት እለ ኢኮኑ አጋእስተ ይላል። ጌቶች ያልሆኑ ገዙት ይላል። አማልክት ያልሆኑ ሁሉ ገዙት ይላል። አማልክት ያልሆኑ ፍጡራን ገዙት። አንድ የምድር ጥቅም ስልጣን ገዛው ማለት ነው። ሁለተኛ ደግሞ አማልክት ያልሆኑ ፍጡራን ማለት ሰይጣን በእባብ አደረና እባብ ገዛችሁ ማለት ነው። ከሲኦል ከገነት አስወጣችሁና ወደ ሲኦል ወደ ምድረ ፋር ወደ ምድረ ፋይድ አወረደችው ማለት ነው። አሁን የሰው ችግሩ ምንድን ነው? በዘመናት ማለት በተሰጠው ነፃነት፣ በተሰጠው እውቀት፣ በተሰጠው ጥበብ አልተጠቀመበትም ማለት ነው። ስለዚህ ወኮነ ይላል እንደ ፍጡራን እንደ አንዱ ሆነና ከገነት ወደ ምድር ተባረረ ይላል። አሁን ይህንን ሁሉ እግዚአብሔር ሰዎች በገዛ ፈቃዳቸው ባመጡት ሞት እግዚአብሔር ከብዙ ዘመናት በኋላ ሞትን ከቀመሰችና በላይዋ ላይ በልጅ ልጆቿ ላይ መርገምን ካመጣች በኋላ እግዚአብሔር ወደ ሔዋን ተመለከተ። ዓይኑን ወደኛ ያዞረልን እግዚአብሔር ሞትን ወደ ልጅ ልጆቿ ካመጣች በኋላ ከሰይጣን ጋር ከተመካከረች በኋላ ልብ በሉ የክርስቶስ ቸርነት የእግዚአብሔር ቸርነት የምንለው በመጀመሪያ ሰውን ፈጠረ በዘፍጥረት 1 በዘፍጥረት 2 እና 3 ላይ ሰው በገዛ ፈቃዱ ሲወድቅ እናያለን። በገዛ ፈቃዱ ከወደቀና ከማይመስለው ፍጥረት ከማይመስለው ለነፍሱ ጠላት ከሆነው ዲያብሎስ ጋር ከተማከረ በኋላ
ወደቀና ከጸጋ እግዚአብሔር ተራቆተ፣ ባዶ ሆነ። ባዶ ከመሆን ይሰውረን እግዚአብሔር። ከጸጋ እግዚአብሔር ተራቆተ። ሲራቆት እግዚአብሔር እንደገና አየው። ፍቅር እንደዚህ ነው ያለው ዮሐንስ ወንጌላዊ። ስለዚህ ፍቅር እንደዚህ ነው፣ እኛ እግዚአብሔርን ስለወደድ ነው አይደለም፣ እግዚአብሔር ራሱ ስለወደደን ነው ይላል። ከመጀመሪያው ፍጥረት ጀምሮ ሰው እግዚአብሔርን ወዶት አክብሮት ወይም ደግሞ አስደስቶት አያውቅም። ሰባራችንን ሁሉ ጠግኖ ነው እግዚአብሔር የወደደን። ስሙ የተመሰገነ ይሁን። ችግራችንን ሁሉ ሸፍኖ ነው። ስለዚህ አሁን ይሄ ሰው እቺ ሴትዮ ከእባብ ጋር ተነጋገረች፣ በእባብ ውስጥ ካደረው ዲያብሎስ ጋር። ዲያብሎስ ደግሞ ሂዳ ደግሞ የዲያብሎስን ትምህርት የእባቡን ትምህርት ለማን አስተማረችው ማለት ነው? ለባሏ አስተማረችው። ባሏ ግን እሷም በእግዚአብሔር ፊት ቁጭ ብለው ትልቁን የእግዚአብሔርን ትምህርት ተምረው ነበር። ነገር ግን ለባዊ አድርጎ ትምህርቱን እንዲሰሙ አድርጎ የሚያስተውሉ የሚናገሩ የማይሞቱ አድርጎ ከፍጥረታት ሁሉ የፍጥረታትን እንደራሴነት ሰጥቷቸው ከፈጠራቸው በኋላ ሌላ ትምህርት መማር ጀመሩ። አሁን ችግሩ የቤተ ክርስቲያንም ይሁን የዓለምም ትምህርት ዓለምም ይሁን ቤተ ክርስቲያን ወይም ክርስቲያኖች ትምህርታቸው ሁለት ስለሆነባቸው የተቸገሩ። ከኔ ጋር ናቸው አይደለም? እውነት ሲነገር ቅር አይበላችሁ፣ ግድ የለም። ቅር ካላላችሁ ሁለት ትምህርት ስላለብን ነው የተቸገርነው። አንዱ ዓለምና በዓለም ውስጥ ያለው የሰይጣን መንፈስ ነው። ያ የእግዚአብሔር ተገዢዎች እንዳንሆን ወጥሮ ይዞናል። ከዚያ ያላቀን እግዚአብሔር። ልብ በሉ፣ አሁንም ደግሜ እላለሁ እንድታስተውሉ። ሁለተኛው ትምህርት ዓለምና በዓለም ውስጥ ያለው የሰይጣን ትምህርት ነው፣ ወይንም ደግሞ የሥጋ ፈቃድ ነው። በዓለም ውስጥ ያለው ሁሉ የሰይጣን ትምህርት ነው ማለት አይደለም። ነገር ግን ወደ እግዚአብሔር እንዳንመጣ የምታደርገዋን ፓርት ማለት ነው፣ ክፍል ማለት ነው። ያቺን ክፍል ወደ እግዚአብሔር እንዳንመጣ በእግዚአብሔር ጉዳይ ላይ ልባችን ጠንካራ እንዲሆን የምታደርገዋን ክፍል ለመግለጽ ፈልጌ ነው። በዓለም ውስጥ ያሉና ዓለማውያን የዓለምን ሥራ የሚሰሩ ሁሉ ሰይጣኖች ናቸው ማለት አይደለም። የሰይጣንን ሥራ ይሰራሉ ማለት አይደለም። በሰብአዊ ርኅራኄ ለሰው ልጆች በጎ ነገር የሚሰሩ አሉ። አገሮች ሲወረሩ ሂደው የሚረዱ አሉ። ሕዝቦች ሲራቡ ሂደው የሚያግዙ አሉ። በሳይንሱና በቴክኖሎጂው ውስጥ ጥበባቸው እግዚአብሔር የሰጣቸውን ጥበብ ተጠቅመው መልካም ነገር ለዓለም የሚያደርጉ አሉ። የመልክዓ ምድርን የዓለምን ብልጽግናና እድገት ለማሻሻል የሚደክሙ ዓለማውያን በእግዚአብሔርም የሚያምኑ አሉ። ያ ግን እነሱን ደግሞ በዓለም ውስጥ ያለው ሰዎች እግዚአብሔርን እንዳያዳምጡ የሚያደርገውንም ዕውቀት ሰይጣን በእነሱም ላይ ያኖራል። ጥንቃቄ ይስጠን እግዚአብሔር፣ በመጠንቀቅ እንድንኖር እኛ ክርስቲያኖች ስለሆን። ሌላው ትምህርት እግዚአብሔር ይናገረናል። ማን ይናገረናል? እግዚአብሔር ይናገረናል። ሁለተኛው ትምህርት ይሄ ነው። እግዚአብሔር ሲናገረን ደግሞ ምንድን ነው የሚለው? በዓለም ሳላችሁ መከራ አለባችሁ። የምትኖሩት በዓለም ተለይታችሁ አይደለም፣ ከዓለም ተለይታችሁ አይደለም። የምትኖሩት በዓለም ውስጥ ነው። በዓለም ውስጥ ስለሆናችሁ ዓለሙ የትኛውም በዓለም ውስጥ ያለው መከራው፣ ረሃቡ፣ ችግሩ፣ ቴክኖሎጂው፣ ዝሙቱ፣ ችግሩ፣ የተለያየ መከራ በዓለም በኩል ጦርነቱ፣ ስደቱ ይገጥማችኋል። በዓለም ሳላችሁ መከራ አለባችሁ። ነገር ግን ያንን መከራ እኔ ካመናችሁ፣ በእኔ ካደራችሁ እኔ አሸንፌላችኋለሁ። ይሄንን እግዚአብሔር በዓለም ውስጥ ያለውን መከራ እንድናሸንፍ የሚረዳን መሆኑን አለማመናችን፣ እግዚአብሔር እየተናገረ እኛ አለማመናችን ሁለተኛው ትምህርት ነው። አሁን በሁለቱ ትምህርቶች መካከል እየተንገዳገርን ነው ያለ ነው። የትኛውን ብንሰማ ይጠቅመናል? የማንን ብንሰማ ይጠቅመን ነበር? የእግዚአብሔርን ብንሰማ ይጠቅመን ነበር። አሁን የእግዚአብሔርን ሰምተን